በእናትህ ዝም ብለሽ ትንቀሳቀሽ እኔን እያዞረኝ ነው ዲ ቆይ እኔ የምለው ይሄ ነገር ለምንድነው ከኔ በልጥ አንቺን በጣም እያስጨነቀሻለሁ ነው ወይስ ያንቺ ጭንቀት ሌላ መልክ አለው ስለምን መልክ ነው የምታወሪው ቆይ አንቺ እኮ እዚህ መምጣት አልነበረብሽም እዛ ተደብቀሽ ምን እንደሚያወሩ መስማት ነበረብሽ ለምን ሰጥተሻቸው መጣሽ ማሚ ቆይ ምንድነው እንደዚህ ጭንቅ ጥበብ የምትይብኝ ቆይ እኔና አንቺ ማናቀው ሌላ እውነት አለ ካለም ንገሪኝ ልጄ እዚህ መነዛንሽን ትተሽ ለምን እዛ ምን እንደሚያወሩ ሰምተሽ አትነግሪኝም ይቺን ቡዳ በጭራሽ አለምቋትም እባክሽን ሄደሽ እንጂ አዳምጭና ንገሪ ልጄ እባክሽ ሂጂ አረ ማን በቃ ቆፍጠን በይ ምንድነው እንደዚህ ስፍስፍ ማለት በቃ ልጁም ነገር ያለው አንቺ ኖርማል ነኝ ልጄ ነገርኩሽ እኮ እባክሽ ሂጂ እንዳይወስ ደግሞ አይ እኔ ድጋሚ ስመጣ እንደዚህ ሆነሽ እንዳላገኝሽ እኔ እንደዚህ ልፍስፍስናት እንድትኖረኝ አልፈልግም እኔ እኮ ባንቺ ወጥቼ ነው እንደዚህ ቆፍጠን ያልኩት አንቺም ወደ ድሮ ማንነትሽ ትመለሽ ነው ውጪ ብሎ ማባረር እኮ ሊቀርሽ ሚጥሚጣ አጥነውኛል ከበለኝ ጋር ለሁለት ሆኖ ነው ያጣነው ምን አይኔ በርበሬ እስኪመስል ድረስ መተንፈስ እስኪያቅተኝ ድረስ ነበር እያስተቃዩ ያጣነው አይዞሽ በቃ ታልቅሽ ቆይ ግን ምን አርገሻቸው ነው ሁለቱ ብቻ እንደዚህ ጥምድ ያደረጉሽ ምክንያታቸውማ ግልጽ ነው ሰራተኛቸው ስለሆንኩኝ ሰርቼ ስላበላዋቸው ነው ይሁሉ በቃ ታልቅሽ እኔም ስሜታው ሆንኩብሽ አልተረዳውሽም ነበር ከዚህ በኋላ አይደለም ሚጥሚጣ ማጠን ጫፍሽ እንዳይነኩሽ ነው ማደርጋቸው አሁን ለማንኛውም ወደ ስራሽ ሂጂ ሻን ወይ ምን ያምልቱ ወይኔ ነገር ልጆች ቢሰሙ ምን ይሉኛል ወይኔ ገነት ከናው ተወረድኩ አምላኬ የዛሬ ብቻ አውጣኝ ወይኔ ፈጣሪ ወይኔ ምንሰማሽ ከፊል ምን ተሰስተላኝ ዞር ልበልኝ ምን ሰማሽ ያልሽው ማንን ነው አይ ምንም ከፊል ሀናን በጣም በድያታለሁ ኮንፋ ምንም ብትልህ ሀና ልክ ናት በተለይ እኔ በድያታለሁ የኔ ምስኪን እንደዛ ሳሰቃያት እንኳን አንዲት ቃል ተናግራኝ አታውቅም አንቺና ልጅሽ ሆናችሁ ሚጥሚጣ ስታጥኗት ምንም አላለችም አይደል አሁን ነው እሱ ለነገረች ማለቴ ሌላ የነገረች ነገር የለም አይደል ስለዚህ ሌላ ብዙ ስቃይ አድርሳችሁባታል ማለት ነው ክንፍዬ አሁን ተጸጽተናል እኔ በበኩሌ እግሯ ላይ ሞዲቅ ይቅርታላት ዝግጁ ነኝ ስንቴ ነው ይቅርታ መጠየቂያት ዛሬ እግሯ ስር ተንበርክከሽ ይቅርታ ትጠይቂያትና ነገ ደግሞ አንበርክከሽ ሚጥሚጣ ታጥኛታለሽ እባክህ ማሬ እየተናገርኩ ስለሆነ አታቋርጪኝ እቺ ልጅ እኮ እናት አላት ሌላ ሰው ያንቺ ልጅ ላይ እንዲህ አይነቱን ተግባር ቢያደርስ ምን ትያለሽ ልክ ነህ እኔ በዚህ መንገድ አላየሁትም ነበር እኔንም በማላውቀው ነገር ኃጢያት ውስጥ አስገብታችሁኝ ነበርኩ ለምን የታመምኩ መስልሃል ጸጸቱ እኮ ነው ራሴን እንኳን እንዳልቆጣጠር ያደረገኝ ከሆነ መልካም ግን አይመስለኝም አላመንከኝ ከዚህ በኋላ ሀና ላይ የሆነ ነገር ተፈጥሮ ማየት አልፈልግም ደሞ መስሪያ ቤት ለአንድ ለ6 ወር ፊልድ ሊልከኝ ነው አንተ ደንባራ ሽማግሌ እንዴት አርጋ በትሞላ ነው ባከለ ለሷ ያክል የምትቆረቆረላት ቆይ ሁሉ ጊዜ አንተ ኖራ መታደናት ይመስል ምን ይያልክ ነው ቆይ የመርዶው ነው እንደሚነገረኝ ለኔም አሁን ነው የነገሩኝ በዛ ላይ አፋር ክልል ሰመራ ነው ሙቀቱን ራሱ እንዴት እንደሚችለው አላቀ በዚህ ሰዓት ውስጥ እንዴት አታሙ እንደደለቀ ብታይ ደስ ይለኝ ነበር ለማንኛውም ከፊልድ ስትመጣ ሬሳዋንም ካገኘ ጥሩ ነው ውይ የኔ ውድ በጣም ነው የምትናፍቀኝ ክንፍዬ
ካለ ይጥራሽ ነው ከፈኩ መምጫው ሰዓት ደርሶ ይሁን በቃ ጨርሻለሁ ላቀርብ ነው ነገ እኮ ፊልድ ስለሚሄድ ቆንጆ ነገር ራት ለጋብዘው ብዬ እኮ ነው ጦር አላደረኩ ብዙ ይቆያሉ እንዴ አይመስለኝም መቼም ካሁን በኋላ ገነት ታሰቃየኛለች ብለሽ ፈርተሽ እንዳይሆን ሰው አይደለው ማሰብ መች ይቀራል ብለሽ ነው ከልብሽ ቅርበኝ እኔ ቆንጆ ብሌንም እኮ ልጅነት ይዟት ነው እንጂ ይሄን ያክል ክፉ ልጅ አይደለችም እኮ ብቻ አሁን ሚስጥሬን ታወጣለሽ ብለሽ ተክተሽ እንደሆነ ይሁሉ ቁልምጫ አረ በፍጹም እሱንማ ተነጋገርን አይደል እንዴ ይልቅ እየመሸ ስለሆነ ገብቼ ልብስ ልቀይር የማግስሽ ነገር አለ ጭራሽ ምግብ መስራቱንም ሊያግዙኝ ነው ምን ችግር አለው ወይ ብሌን ልላክልሽ እንዴ ያ ከረፋፊል ከመውጣቱ በፊት አንቺን ከዚህ ቤት መንቅሮ ሲያስወጣሽ ለማየት እንዴት እንደጓጓው ባይሽ ችግር የለም ጨርሻለሁ ይልቅ ለባብሱና ጠብቋቸው በየኔ ቆንጆ ስራ አላስፈታሽ ይሄማ ሚስጥሩ ብቻ አይደለም የሆነማ ያደቡልኝ ነገር አለ ደም ምን አድርገው ይሁን ይሃናና መከራዋ ምን እስካሁን የማያውቁ መስሎሽ ነው? አንቺን እኮ ጓሮ ለጓሮ መከተል ልምዶ ነበር እንጂ። ቆይ ግን አልናፈኩሽ? አልናፈከኝም ብለሽ ትወኛለህ? በደንብ ነው የምተውሽ። እንደዛ ከሆነ በደንብ አደጋቀፊ። ቆይ ግን እስከ መቼ ነው ድብብቆሽ እየተጫወተ? ምናልባት ከዚህ በኋላ እናት ጋሬጣ የምትሆንብን አይመስልም። ከሷ ጋር ያለሽ ነገር ምንድን ነው? ቆይ ግን አንተ እንደዚህ እየጎተት ጊዜኝ የመጣው ይሄን ልጠይቀኝ ነው? ምንም ነገሩ ሊገባኝ አልቻለም። ምንድነው ከማይ ጋር ያለሽ ነገር? ምን ልንገርህ? እሺ ቢያንስ ጫፋ ሲጂ ለአባዬ ነግረሽው የለ? አው ለኔ ግን ደበቅሽኝ አይደል? ያው እናትና እህት ስለሚያሰቃዩ በቃ ለጋሽ ነገርኩትና ከዚህ በኋላ ማንንም ሰው ስለማይናገርሽ በቃ ቤት ውስጥ እንደፈለግሽ መሆን ትችያለሽ ብቻ ነው ያለኝ። አባዬ ፈጽሞ እንደዚህ ሊልሽ አይችልም። ዳግም እያወራን ያለነው እኮ ስለናትክ አይደለም። ሲጀመር ለምንድን ነው ይሄንን ነገር ማንቶ ወደ ስራዬ ልመለስ ካልሆነ? እኔ ደግሞ ጭርቁስ ሌላ ነገር የዘባረቀሽ መስሎኝ ከዚህ የከፋ ምን ሌላ ነገር አድርገናታል። ግን ማሚ የሆነ ነገር ማሰብ ያለብን አይመስልሽም? ምንድነው እሱ? ምን መሰለሽ አባቢ ለ10ኛ ዓመት አንቨርሰሪሽ የሰጠሽ አንገት አበላል አይደለ? ስለዚህ እሱን መቼም ይሄን ያብል አለ ምክንያት አልጠየቅሽኝም። ያው ባይሆንም ሀብሉን ሰራተኛዋ ሰረቀችው እንበል። እኔ ያሰብኩት እንዳይሆን ብቻ ያሰብሽው። ኧረ በሰው ክሬዲትማ ጣልቃ መግባት የለም። ሀሳቡ የኔ ነው። አባትሽ ደግሞ ጥሎበት ላይ አይወድም። ከዛ ፕላኑ ምን መሰለሽ? ሁሉንም ነገር ቀስ ብለን እናደርጋለን። የኔ ቆንጆ በየጣራውት እኮ ካፌ ወጣ ቃል መልሶ የሚጓጥ ቢሆን መሬት አጎንብሼ ነበር መልሰው። ይሄን ያክል ማም ገረድን የኔ ቆንጆ ከማለት ውጪ ምን ውርደት ኖሮ ነው ይሄን ያህል የምትይኝ? አይዞሽ እናቴ እኔ ልጅሽ አለውልሽ። ዛሬ ቆንጆ ጎል እናስገባና የማጠናቀቂያ ፊሽካ እናስነፋለን። እኔ ምልሽ ልብስሽን ገብተሽ አቀያየሪም እንዴ? ከፈትንሽ አመሻለሁ ስላለኝ ነው። ኦ ዛሬ ማታ ነው የሰራተኛውን ቅሌት የሚሰማው። ነገሮችን ግን በጥንቃቄ ማድረግሽን እርግጠኛ ነሽ?
እንዴ ማም ትጠራጠራለሽ እንዴ? እኔ ልጅሽ እኮ በክፋት ማንም ሳይደርስብኝም ባንቺ ወጥቼ በሾርኒ ክፉ እናት አለኝ እያልሽኝ ነው? ማም እኔማ በጣም ደግ እናት ናት ያለችኝ። የኔ ቆንጆ ግን እንዴት የምናምር ቤተሰቦች ነን። ደግሞ ተሰብስበን ራት ከበላን በጣም ቆይተን ነበር። ቀይ ደግሞ ስናፕ ላድርጋችሁ። ሀና ቅርታ ትንሽ ወጣ በይ። አንቺ የቤተሰባችን አባል ስላለሽ ስናፕ ላይ መቀበል አልፈልግም። ብራቮ ሀና። አይ ሀኒቱ አባቢ ሳቅ ዞር በይ። ክብር ይሁንስ እድ ነገር እኮ ነሽ። አና እንዴት ነሽ? ደህና ነኝ ጋሼ። ዛሬ ከኛ ጋር ተመጣጣሽ ራት ብትበይ ምን ይመስልሻል? ራት አባዬ ጥሩ ለውጥ ይመስለኛል። ይሄ ነገር ግን ትንሽ አልበዛም? ምኑ ነው የበዛው? አንተን ያናገረ የለም። ለነገሩ ግድ የለም እና ትንሽ ጊዜ ብቻ ነው። ቆይ ግን ለምንድን ነው ሴትዮ አፋፌን የምትይኝ? አላበዛሽውም? እንዲያውንስ በቃ ብለኝ ረፊ። ጉድ እኮ ነው። ምን ሆንሽ ደግሞ? ምን ተፈጠረ? ይኸውልሽ አንቺም ማትረቢ ልጅ መቼም ከአንቺ ውጭ ማንም ይወስድብኝ የለም። እኔ ደግሞ ምን አደረኩ? ክንፈ ለ10ኛ ዓመት የገዛልኝ የጋብቻ በዓል ሀብሌ ማን እንደወሰደብኝ አጣሁ። ቁም ሳጥን ውስጥ ያልፈለኩበት ቦታ የለም። ምን ሀብል ጠፋ እያልሽ ነው? አዎ ዳጊ፣ አንተም ከወሰድክ መልስልኝ። ከእናንተ ውጭ ማንም ይወስድብኝ የለም። መቼም ሀና ትወስድብኝ። ምን ማለት ነው እንዴ? ለምንድን ነው ሀና የማትጠረጠሩ? ልጆችን ምን የምትጠረጥሩ አንቺ? ምክንያቱም ሀና እዚህ ቤት እስካለች ድረስ ምንም ዕቃ ጠፍቶ አያውቅም። ማን ያውቃል? እናንተም ዘርጋው ሊሆን ይችላል። እንደዛ ከሆነ የሁላችንም ሻንጣና ክፍል ይበርበር፣ ይፈተሽልን። ይኸውላችሁ በዚህ ጉዳይ ላይ እጁ የተገኘበት ሰው እኔ ነኝ። ክንፈ በተለይ የሁለቱ ሻንጣ በደንብ ይፈተሽልኝ። ለምንድን ነው የሁለታችን ብቻ የሚፈተሸው? ከተፈተሸ የሀናም ይፈተሻል። ችግር የለውም ይፈተሽ። እሺ እዚህ ጉዳይ ላይ እጁ የተገኘ ሰው ግን የመጨረሻ ከኔ ጋር ይሆናል ጸቡ። ችግር የለም። አዎ ስለዚህ የሁሉም ክፍል ይፈተሻል፣ የሁሉም ቦርሳም ሻንጣም ይፈተሻል። ከፈለክ አባቢ የሁላችንም ሻንጣ እዚህ አምጥተህ መፈተሽ ትችላለህ። በቃ እኔ እንደሆነ ያልፈለኩበት የለም። ቤት ውስጥ እንዴት ወርቅ ሊጠፋች? ለዛውም አባቢ ይሰጥሻል። እሱ አይደል የገረመኝ? እሱ አይደል የገረመኝ? 10 ዓመት ሙሉ በጥንቃቄ ያዝኩት ክፍል አንተም እንደማንኛውና ዳግም እንደወሰድከው እኔ እግር ይወሰዳል። ያንዳንዱ ፈትሽ ማለት ፈትሽዋለሁ። ዳጊ ያንተ ነው። አዎ እኔ ኪስ ካለው ኪስ ጋር እያየሁት ነው ክፍዬ። በቃ እሱ ውስጥ የለም። አሁን ደግሞ ያህና ይፈተሽ። ማይስ ቺን አንተ ያው ያህናን በደንብ ፈትሹማ። እሺ ያህናን ደግሞ አሁን ፈትሽ። እየፈተሽኩ እኮ ነው ውዴ። እንግዲህ
የቀረው የብሌን ይሄን ደግሞ ፈትሽ። ቆይ እማዬ እንዳይደክማት እኔ ልፈትሽ። አግዛትሽ። ምን እንዴ? ማለት እንዴት እኔ ቦርሳ ውስጥ ይሄ ብሌን ሳንጣውት ነው የተገኘው? እንደውም አባዬ ልክ ፊልም ላይ እንዳለው ምናምን ለምታፈቅሪው ሰው ምናምን ይሁንሽ ምናምን ብላ ነበር ያደረገች። እውነት ነው ብሌን? እውነት ነው። ረስቼው ነው። እናንተ እንኳን አታስታውሱኝም? እኔ ቀልብ የለኝም እኮ። ወይኔ አታስታውሱኝም? እባካችሁ ክፍዬ፣ የኔ ፍቅር በጣም ይቅርታ። ረስቼው ነው። ይቅርታ አድርጊልኝ ውዴ። አልተጎዳሽም አይደል? ወይኔ እጄን በእጄ በልቼው ነበር ልጄን። ወይኔ ልጄን። ወይኔ ልጄ፣ አይዞሽ የኔ ቆንጆ። ረስቼው ነው እናቴ። ረስቼው ነው እንጂ ዳጊ እንኳን አታስታውሰኝም? በእናትህ የነገር ከመፈጠሩ በፊት ምን ሆነ ነው? አንቺ ጋር ይኖራሉ ብዬ እኮ ስላሰብኩኝ ነው። ተመስገን። እኔ ያው ቀልቤ ስለሚል ከዛ ፕላኑ ምን መሰለሽ? ስለዚህ